የጣና ሐይቅ ምስጢራት ክፍል 1። ሰላም ጤና ይስጥልኝ። ይህ ማህደረ ታሪክ ነው። ዛሬ ይዘንላችሁ የቀረብነው ታሪኮች አይደለም፣ በአይናችን እያየነው ያለ ግን ደግሞ ያልተገለጠ ታላቅ ምስጢር ነው። ከኢትዮጵያ አልፎ ለዓለም ስልጣኔ መሰረት የሆነው የጣና ሐይቅ ከውሃው ስር እንደብቆ ይሆን? ዛሬ በሳይንስና በታሪክ ያልተፈቱትን በጣና ሐይቅ ስር ያሉትን ስውር ከተማዎችና ምስጢራዊ መተላለፊያዎች በጥቂቱ እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። ወደ ምስጢራቱ ከመግባታችን በፊት ለመሆኑ ይህ ግዙፍ ሐይቅ እንዴት ሊፈጠር ቻለ የሚለውን እንይ። የጂኦሎጂ ተመራማሪዎች እንደሚነግሩን ከሆነ የጣና አፈጣጠር ድንገተኛና አስፈሪ በነበረ ተፈጥሯዊ ክስተት የመጣ ነው። ከዛሬ 5 ሚሊዮን ዓመታት በፊት በአካባቢው በነበረ ከፍተኛ የእሳተ ገሞራ ፍንዳታ የሚፈሰው እሳት ወይም ላቫ የአባይን ወንዝ መውጫ መንገድ ዘጋው። በዚህም ምክንያት ወንዙ ታግቶ መቆም ጀመረ። ውሃውም እየተጠራቀመ ሰፊውን የጣና ሐይቅ ፈጠረ። ይህም ማለት ሐይቁ ከመፈጠሩ በፊት በዚያ ቦታ ላይ ጥንታዊ ወንዞች፣ ለምለም ሸለቆዎች እና ምናልባትም የጥንት ስልጣኔዎች ነበሩ ማለት ነው። ጣና ሐይቅ ላይ ያሉትን 37 ደሴቶችና በውስጣቸው ያሉትን ጥንታዊ ገዳማት ብዙዎቻችን እናውቃለን። ነገር ግን በሐይቁ ስር ጥንታዊ ህንፃዎችና ከተማዎች አሉ የሚለው አሁንም አነጋጋሪ ነው። የገዳማት አባቶች እንደሚናገሩት ውሃው በጣም በሚቀንስበት ወቅት በሐይቁ ጥልቀት ውስጥ የሚታዩ እንግዳ የሆኑ የድንጋይ ቅርጾች አሉ። እነዚህ ቅርጾች የተፈጥሮ ሳይሆኑ የሰው ልጅ እጅ ያረፈባቸው የህንፃ ፍርስራሾች ይመስላሉ። ሐይቁ በአማካኝ ያለው ጥልቀት 14 ሜትር ብቻ መሆኑ ደግሞ እነዚህ ፍርስራሾች በእውነትም በውሃው ስር ተቀብረው ሊሆን እንደሚችል ጥልቅ ፍንጭ ይሰጠናል። ሌላኛው አስገራሚ ነገር በገዳማቱ መካከል ያሉት ምስጢራዊ ዋሻዎች ናቸው። ከጣና ቂርቆስ እስከ ዳጋ እስጢፋኖስ በውሃ ስር የሚያገናኙ መተላለፊያዎች እንዳሉ በስፋት ይነገራል። እነዚህ ዋሻዎች በጦርነት ወቅት ንዋየ ቅድሳትንና ታሪካዊ መጽሐፍትን ለመደበቅ ያገለግሉ እንደነበር ይታመናል። አንዳንዶች ደግሞ እነዚህ መተላለፊያዎች እስከ አክሱም ጽዮን ድረስ ይዘልቃሉ ይላሉ። ይህ እንዴት ሊሆን ቻለ? ያን የነበረው የስነ ህንፃ ጥበብ ምን ይመስል ነበር? የጣና ምስጢር በዚህ አያበቃ። በሚቀጥለው ክፍል በውሃው ጥልቀት ስር ስላሉት አስገራሚ መልክዓ ምድራዊ ምስጢሮችና በአካባቢው የሚሰሙትን መንፈሳዊ ድምጾች በዝርዝር ይዘንላችሁ እንቀርባለን። ይህንንና መሰል ያልተሰሙ የሀገራችንን ታሪኮች ለማግኘት ማህደረ ታሪክን ሰብስክራይብ በማድረግ ቤተሰብ ይሁኑ። የዛሬው ዝግጅታችን ከተመቻችሁ ላይክ ማድረጋችሁንና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። እናንተስ በጣና ሐይቅ ስር ስላሉት ምስጢሮች የምታውቁት ልዩ ነገር አለ? በኮሜንት መስጫው ላይ ያጋሩ። በክፍል 2 እስከምንገናኝ የጥንቱ ምስጢር መጋረጃ መገለጡ ይቀጥላል። ቸር ሰንብቱ።